ሎረን ተሻጋሪ ኳስ ፎፋና ወጣ አስደናቂ ኳስ ሎረን ልኮ ነበር ራሱ ቢገጨው ይሻል ነበር ፍሬሚንግ አይሆንማ አወረደው አሁን ሌላ ኳስ ጀልሲ ኮል ፓልመር አተራመሰ ፓልመር በሳላይ ፔሮኔቶ አቤት ሁለት ተጫዋቾች ሞቱበት ሁለተኛ ጎል ለማስቆጠር የሚችሉበት እድል ዋራል አዳነው አስደናቂ ዋራል ነው አስደናቂ ዋራል የማሰመት ሁለቱም ተጫዋቾች ሄዱ ነበር በጣም ሶስተኛው አለ አስደናቂ እንቅስቃሴ ነበር ቀደም ሲል ሎረንት ያሻገረውን ኳስ ፍሌሚንግ አውርዶት አንቶኒ ለማግኘት ተቃርቦ በነበረበት ሰዓት ላይ ዌስሊ ፎፋና ኳሱን ወደ ውጭ ነው ያወጣው የማሰመት ሪስ ጀምስ ላይ ያሻማ ነው 56ኛው ደቂቃ ሁለተኛው አጋማሽ ቼልሲ 1-0 እየመራ ነው ፔድሮ ኔቶ አራተኛው ደቂቃ ላይ ነው ያስቆጠረው ፔድሮ ኔቶ አሲስት ያደረገው ጆ ፔድሮ ነው ያስቆጠረው ሌላ ኳስ የማሰመት ጉስቶ ቁምጣው ምንድነው ያደረገው ግርምሽ የማን ቁምጣ ቹቻይ ጉስቶ አጥፎ ከተተው እኮ እንዴ አጥፎ ከተተው የተጫዋች ቅያሪ ቦርን ላይ በዚህ ሰዓት ላይ ኦጉቹኩ ተቀይሮ እየወጣ ይገኛል ያጨበጨቡለት ይገኛሉ የቼልሲ ተጫዋች ነበር ኦጉቹኩ ሌስሊ ኦጉቹኩ ፈረንሳዊ የ21 ዓመት ተጫዋች ነው ጄምስ ወርድ-ፕራውስ ተቆርጦ ነው እንጂ እርግጠኛ ነኝ ያስወጣው የቅጣት ምት ስፔሻሊስት ወርድ-ፕራውስ ተቀይሮ ገብቷል ይሄ ተጫዋች እኮ ኳስ ካገኘ አበቃለሃል የሳውዝሃምፕተን አይረስ የተጫዋች ነው ጄምስ ወርድ-ፕራውስ ተቀይሮ ገብቷል ግርምሽ ፍቄ ቲዩብ ከቦሌ አራብሳ አባካቹ ሲዲዎች ማልዱን መብራት ከጠፋ ስንት ቀናችን ነው ስንት ቀኑ ነው ያው በስቶብናል ነው ስለዚህ መብራት አይደለም እኮ ስንት ቀኑ ነው ቀኑ ይገለጽ እሺ ይገልጹልናል ቀኑን ይናገር ስንት ቀን እንደሆነ አስተላልፉልን ብለዋል ለማንኛውም ግን ዞሮ ግን መብራት የለም ነው ቦሌ አራብሳ መብራት የለንም ብለዋል መብራት አይደል እንግዲህ እኔ በዚህ ጉዳይ ላይ የዚህን ያህል የሚዘገይ አልነበረም አሁን ምን እንደተፈጠረ አላውቅም ግርምሽ እንጂ ያው ከዛሬ 3 ቀን በፊት እኛ ጋር አደጋ ተፈጥሮ 4 ሰዓት ከምናምን መተው ነው ያንን አደጋ የተቆጣጠሩት እና ከዛ በኋላ ባይቀጥሉትም አሁን በዚህ ሰዓት ላይ ግርምሽ ድምቀታችን እያሉ ነው አድማጮች አረባክ ደመቅ አረገው ግርምሽ በቃ ላቅልጧ ፔድሮ ኔቶ ኳስ ወደ ውጭ ወጣ እንዲህ ካላችሁ ሞራል የመጣው በቃ ይኸው ድምቀታችን እያሉ ነው አሁን የመልስ ሮራ ቼልሲዎች አግኝተዋል በኢትዮጵያውያን የበርካታ ደጋፊዎች ቼላው በሚል ቅጽል ስም ይጠራል ቼልሲ ወደኋላ ኳስ ዌስሊ ፎፋና ኳስ ይዟል ፎፋና ወደፊት አሳለፈ ሞይሰስ ከይሲዶ እንደገና ዌስሊ ፎፋና ቻሎባ ወደፊት ለማሳለፍ ሞከረ ሞይሰስ ከይሲዶ ጨረቃ ውስጥ ነው የሚገኘው ረሂማ ግርምሽ ዛሬ የሚተኛ የለም ይሁን ብላለች መቼ ዛሬ የሚተኛ የለም ይሁን እኔ እኮ ስለ እንቅልፍ የሚነሳው የሆነ ሰው ሲገባ ብቻ ነው ቤሬኖቶ እኔ ቹቻ ቀና ብሎ ማየት ነው ያስገረመኝ ከእንቅልፍ ጋር ቹቻ ምን አገናኘው ማለት ነው ተበላሸ እንደገና አሁንም ኳሱ አስደናቂ ኳስ ነበር ዌስሊ ፎፋና ገዝየም ነክሰ ይዘዋል ቹቻም ቀና ብሎ ያያል አሁን በዚህ ሰዓት ላይ ኮል ፓልመር እንደገና ቹቻኔ በቀደም የለውበትም ቹቻን አትንኩብኝ ያልኩት ነበርክበት ሶፊና ገዝሽ ናቸው ልጅ ትጂ ትመስክር አሁን በዚህ ሰዓት ላይ ፎፋና እንደገና ኮል ፓልመር ለማኑ ጉስቶ ፓልመር እንደገና ቼልሲ አሁን ጥሩ እንቅስቃሴ ያደረገ ይገኛል ኮል ፓልመር የመስመር ላይ ሪስ ጄምስ ኳሱን ለኢንዞ ለመስጠት ነበር ነገር ግን በአስደናቂ ሁኔታ ኳስ ኢስቲቭ አስታለ ለማ ፓልመር በጣም አስደናቂ ተጫዋች ነው ቹቻ የማጨብጨብ ስፔሻሊስት ነው እስኪሉ በጣም ነው እኔ አይደለም ገዛኝ እስኪሉ እኔ እንደዚህ አይነት ተጫዋች እውነት ነው ቹቻ የጨዋታው ድምቀት ነው አንዳንዴ አሁን በዚህ ሰዓት ላይ ሞይሰስ ከይሲዶ ለጆ ፔድሮ ጎል አስቆጣሪ ጆ ፔድሮ ነው ማሎ ጉስቶ ጆ ፔድሮ አጠፈ ነገር ግን ተመልሶ ኳስ ለፔድሮ ኔቶ ግራ መስመር ላይ ማሎ ጉስቶ ለመግባት ሞከረ ማሎ ጉስቶ እንደገና አሁንም ወደ ኋላ መለሰ ሲመለሰው ኳስ ቼልሲ ሁለተኛ ጎል የሚያስቆጥር ይመስላል ቼልሲ አሁን ተነስቷል ሶፊ ኦጉቹኩ ሲወጣ ተሸማቀቀ አዎ በእሳት የላሸቀ ላስቲክ ነው የመሰለው በርንሌይ
ተሰበሰበ ወደኋላ አንዳንዴ ሻማ ሲነካው ላስቲክ አይቷል ሰብሰብ በሚለው ነገር በርንሌይ ማለት እሱ ነው በዚህ ሰዓት ሙሉ ለሙሉ ተሰብስቧል ቸልሲ ተመቸው ጉጭኩ ሲወጣ ቸልሲ ተመቸው አንድሬ ሳንቶስ እንደገና እዛው አጠገቡ ለሞይሰስ ከይሲዶ ቀይ መስመር ላይ ሪስ ጄምስ እንደገና ወደኋላ መለሰ በዚህ ሰዓት ላይ ሞይሰስ ከይሲዶ ለቻሎባ ለሞይሰስ ከይሲዶ ኳስ ይዟል ከይሲዶ ለዌስሊ ፎፋና ክሮስ አደረገ ነገር ግን ኳሱ በግንባር ተመለሰ በዋናል ቸልሲ ሁለተኛ ጎል ያስቆጥራል ምንም ጥያቄ የለውም 61ኛው ደቂቃ ላይ ቸልሲ በርንሌይን አሸማቆታል ወደኋላ ዌስሊ ፎፋና ግማሽ ሜዳ ላይ ነው የሚጫወቱት ቸልሲ ዶሚኔት አድርጓል ከይሲዶ ለቻሎባ ለአንድሬ ሳንቶስ ግራ መስመር ላይ ለፔድሮ ኔቶ እየገባ ይገኛል ፔድሮ ድሪብል አደረገ ፔድሮ አሸማቀቀ ሎረንን እንደገና አሳለፈ ለማሉ ጉስቶ አንድሬ ሳንቶስ ወደኋላ ሌላ ኳስ ቻሎባ ተሻጋሪ ኳስ በግንባር መለሱ በግንባር አሁን በዚህ ሰዓት ላይ ሃምፍሪስ ወደፊት ለመግባት እየዘጋጁ ነው የአንቶኒ ኳስ ተመለሰ ግማሽ መስመር ማለፍ አልቻሉም ነገርም አንድ ተጫዋች እንደዚህ ያደረገ በጣም አንድሬ ሳንቶስ አሁን የዚህ ጨዋታ ቸልሲ ያገባል ወይስ አያገባም በርንሌይ ሌላ ተጨማሪ ጎል ያስተናግዳል ወይስ አያስተናግድም ካልሆነ አንድ ተጫዋች መውጣቱ ሳይሆን ተጫዋቾች የሚያምኑበት ተጫዋች ሲወጣ ቡድን ነው የሚወርደው ልክ ነው ሌላ ኳስ አሁንም ሞይሰስ ከይሲዶ እንደገና ከይሲዶ አሁንም ለአንድሬ ሳንቶስ ኳስ ይዟል አንድሬ ሳንቶስ ኳሱን እንደገና ቻሎባ ረዥሙ ግብ ጠባቂው ሳንቼዝ ግራ መስመር ላይ ኳሱን በበርንሌይ በኩል ሉካስ ፔሬዝ ሌላ ኳስ ሪስ ጄምስ ወደኋላ መለሰ ሌላ ኳስ ቻሎባ ለአንድሬ ሳንቶስ ለፔድሮ ኔቶ ግራ መስመር ላይ ለማሉ ጉስቶ እንደገና አሁንም ወደፊት አሳለፈ ለፔድሮ ኔቶ ኦፍሳይድ ከጨዋታ ውጭ ነው ብለዋል ዳኛው ከጨዋታ ውጭ ነው ብለዋል ፔድሮ ኔቶ ለማሉ ጉስቶ ለመስጠት አይደለም አልነበረም ኦፍሳይድ አልነበረም ኦፍሳይድ ይሄ እኮ አይደለም ይሄማ የቅድሙ የጎል ሙከራ እኮ ነው ይሄ እኮ የቅድሙ ነው ኦኬ ባዶ ጎል ደርሶ የሚነጥቀው ቹቻ ለፓልመር አድናቆት የሰጠ ጊዜ ለፍሰት ነው አሁን በዛ ላይ እንደገና ቸልሲዎች አንድሬ ሳንቶስ አዳለጠው ሌላ ኳስ ኤድዋርድስ ወደኋላ መለሰ የተመለሰው ኳስ ዋራል እንደገና ሌላ ኳስ ለሃምፍሪስ ወደፊት ለማሳለፍ ሞከረ ሎረን እንደገና ወደኋላ ለሃምፍሪስ ቹቻ ቸልሲ ቶፕ 4 ይጨርሳል ብለህ ታምናለህ ገዚህ እንዴት ታምናላችሁ አሁን በዛ ላይ ኮል ፓልመር መጣበታለን ፓልመር ጥሩ ኳስ ለመሰንጠቅ ሞክሮ ነበር መሽብሪ ያስጣለ እንደገና ኮል ፓልመር ለጆ ፔድሮ ለፔድሮ ኔቶ ሳጥን ውስጥ ጥፋት ሰርቶብኛል ፔድሮ ኔቶ ተነጠቀ እንደገና በዛ ላይ አንድሬ ሳንቶስ ኮል ፓልመር ሶስት ናቸው ፓሎጬ አላለፈ መሽብሪ ቹቻ ኮል ፓልመርን እያደነቀው ይገኛል በጠባብ ኤሪያ ላይ የሚሰራቸው ነገሮች ያስደስታሉ በቃ አይግባ ጎል ማሎ ጉስቶ ግራ መስመር ላይ ለፔድሮ ኔቶ ጉድ አስደናቂ ኳስ ነበር ሉካስ ፔሬዝ ኳሱን ወደ ውጭ አወጣ የማዘመን ለቼልሲ እንደዚህ ጫና በፈጠርክ ሰዓት ግቦችን ማታስቆጥር ከሆነ በጣም ዋጋ ትከፍላለህ የበቀደሙን የወልቭዝን ጨዋታ የተመለከተ ቡድን ካልጨመረ አንድ ጎል ካስተናገደ ምን እንደሚፈጠር አታውቅም አንድ ጎል አስተማማኝ አይደለም አሁን ቸልሲ ሰው ሜዳ ነው ተመልከተው ብዙ ነገሮች እያደረገ ነው ግን ይሄንን ግብ ማስቆጠር ማትችል ከሆነ ቸልሲ እኮ እንደ አርቴታ አልተኛም ነው ፔናልቲ አይደለም ገብቶኛል እያስቆጠረ ያውን ኳስ ፔናልቲ ነው አይደለም ሎረን አይደለም በታሪክ አይደለም በቫር ተረጋግጧል ፔናልቲ አይደለም ተብሏል ቫራዮ ፖስት ያዩ ጨዋታውን ላለማቆራረጥ ብለው ወዲያው የሚያዩት አለ ክስተቶች አሉ እና የማልዳኛውን ደግሞ ጥሪ የሚጠብቁ አሉ የማዛመ ቸልሲ ተሻማ
አደገኛ ኳስ ነበር በዚህ ሰዓት ላይ በግንባር ጆ ፔድሮ ገጭቶት ነበር ኳስ ወደ ውጪ ወጥቷል ጆ ፔድሮ ሙከራ ሶፊ በጣም ቸልሲ ጥሩ ሙር ላይ ነው ያለው ግን ማስቆጠር አለበት ያገባል ሶፊ ያገባል የኡጎቹ ከመውጣት በርንላይን ተጋላጭ አድርጎታል ይባሰ ቼልሲ አሸንፎ ነው ይመስለኛል እንጂ እርግጠኛ ነኝ በታክቲካል ለውጥ አይደለም አሰልጣኝ ስኮት ፓርከር ያደረጉት ምክንያቱም አሁን እየተጫወተ ያለበት ቦታ ኡጎቹ በብዙ ርቀት ተሻለ ተጫዋች ነው ግርሜ አሁን በዚህ ሰዓት ላይ ወደ ኋላ ለግብ ጠባቂው ዱብራቭካ ከኢስቲቭ የደረሰው ኳስ ነው እንደገና ሃምፍሪስ እዛው አጠገቡ ሃምፍሪስ ለዋርድ-ፕራውስ ላይ ጥፋት ሰርቷል በሩጫው ወቅት ኢንዞ ጥፋት ሰርቷል ሃምፍሪስን ለምን ወደ ቀኝ አመጣው ቅድም ግራ ላይ ነበር አሁን ቀኝ ቁጭ አደረገው አምጡ ለምንድን ነው አልገባኝም ወከር ከወጣ በኋላ ማለት ነው ወከር ሞቷል በሉካስ ፔሬዝ ወጣ እንደገና አሁን በዚህ ሰዓት ላይ ቻሎባ ጥፋት ሰርቶ ነበር ዳኛው በዝምታ አልፈዋል ቅጣት ምት ለበርንሌይ መስጠት ነበረባቸው ሃምፍሪስ አጠገቡ ፔሮኔቶ ግሩም ኳስ ለኮል ፓልመር ነገር ግን ኳሱን ኢስቲቭ ወደ ውጭ ወጥቷል ወከርና ጎቹኩን ማጣት ከባድ ነው ለበርንሌይ ግርምዬ ሁለት ቁልፍ ተጫዋቾችን ያጡት ይሄ ቡድን መውረዱ አይቀርም አድማጮቻችን ምንም ጥያቄ የለውም ከማይተርፉ ቡድኖች መካከል አንዱ በርንሌይ ነው 18 ነጥብ አለው 19ኛ ነው ወልቭስ 10 ነጥብ አለው 20ኛ ነው ዌስትሃም 24 ነጥብ አለው ዌስትሃም የመትረፍ እድል አለው ግን ኖቲንግሃም ፎረስት 27 ቶተንሃም 29 ክሪስታል ፓላስ 32 ሊድስ 1-0 እየመራ ነው 33 ሊገባ ነው ሊድስ በዚህ ውጤት የሚጨርስ ከሆነ ሊድስ ዩናይትድ 33 ነጥብ ይሆናል ተረፈ ማለት ሊድስ ኦልሞስት ተረፈ ግርምዬ የፋብሪጋሱ ኮሞ ከሜዳ ውጭ ጁቬንቱስን ቱሪን ላይ ሄዶ 2-0 አሸንፏል ያስደነቀ ነው ፋብሪጋስ ግን ምን አይነት አሰልጣኝ ነው በርካታ የአርሰናል ደጋፊዎች በነገራችን ላይ ፋብሪጋስ ይምጣልን እያሉ ነው በአርቴታ ቦታ ፋብሪጋስን እየተመኙት ይገኛሉ ማንም ይምጣ እኔ ፋብሪጋስ የምወደው ተጫዋች ነው በአሰልጣኝነቱ ደግሞ ተሳካለት እንጂ ኮሞ እኮ ማለት ከታች የመጣ ክለብ እኮ ነው ፋብሪጋስ ይዞት እኮ ነው እንዲህ ተፎካካሪ ያደረገው የማዕዘን ምት በርንሌይ 2 ቼልሲ 7ኛ የማዕዘን ምት አግኝተዋል ሪስ ጄምስ አሸሞ ኳሱ ወጣ ግራ መስመር ላይ በነገራችን ላይ ቼልሲ ይህንን ጨዋታ ካሸነፈ ነጥቡን 47 ነጥብ አድርሶ 4ኛ ደረጃን ከማንቸስተር ዩናይትድ ያፈናቅላል ማንቸስተር ዩናይትድ ሰኞ ከኤቨርተን ጋር ነው ጨዋታውን የሚያደርገው ቼልሲ 4ኛ ደረጃ እንዲረከባል በዚህ ውጤት የሚጨርስ ከሆነ ሰኞ ምሽት ከኤቨርተን ጋር ማንቸስተር ዩናይትድ ጨዋታ ይኖረዋል አንድሬ ሳንቶስ ቶፕ 4 ንቅንቁ ቀጥሏል ከዋንጫ በላይ ከባድ ይሆናል እሱ በነገራችን ላይ ኮሞ ግርሜ 6ኛ መጥቷል በሴሪያው በጣም የሚገርም ነው በ40 ዓመት ታሪክ ለመጀመሪያ ጊዜ ኮፓ ጣሊያን ግማሽ ፍጻሜ ገብቷል ፋብሪጋስ ይችላል እና ደግሞ የሚጫወቱበት መንገድ ነው የሚያዝናናው አዝናኝ ኳስ ነው የሚጫወቱት በጣም ኢንጆይ ነው የሚያደርጉት ቻሎባ ለሬስ ጄምስ ኳሱን ኢንዞ ፈርናንዴዝ ሞይሰስ ኬሲዶ አንድሬ ሳንቶስ የሳንቶስን ኳስ ወርድ-ፕራውስ አስጣለ ወርድ-ፕራውስ ጥሩ ኳስ አስጥሎ ራሷን አዳኑ ያቀበለበት ሂደት ስህተት ነበር ፔድሮ ኔቶ ለማሎ ኮስቶ ማሉ በኦሮምኛ ምን ነበር ገዚህ ማሎ ማለት ምን ነው ጉስቶ አሁን በዚህ ሰዓት ላይ ኢንዞ ፈርናንዴዝ ወደኋላ ኢስቲቭ ኳሱን ሉካስ ፔሬዝ ወደፊት አሳለፈ እንደገና አሁንም ኳስ ተበላሸባቸው ወርድ-ፕራውስ ጥሩ ኳስ እያቀበለ አይደለም ፔድሮ ኔቶ ምንድን ነው የሚያደርጉት ግን ያጠፈው ኳስ ለሪስ ጄምስ ነው የደረሰው ገዙ አረልክ አይደለም ቹቻ ቼልሲ 1-0 እየመራ ነው አድማጮቻችን እንግዲህ በ32 ነው የሚገባው ተኮንካይሲዶ አስደናቂ ብሎክ አድርጓል ወራል አስደናቂ ብሎክ ነው ያደረገው የማዕዘን ምት 70ኛው ደቂቃ ላይ ደርሰናል ቼልሲ 1-0 እየመራ ይገኛል አድማጮቻችን ሌላ የማዕዘን ምት የአርሰናል ደጋፊዎች ፋብሪጋስ ይምጣልን እያሉ ነው ኢትዮጵያውያኖችም ተቀላቅለዋል የውጮቹ ነበሩ ፋብሪጋስ እያሉ የነበሩት የሀገር ውስጦቹም አሁን ፋብሪጋስ እያሉ ነው ልጃችን ይምጣልን እያሉ ነው ተሻጋሪ ኳስ
ፍሌሚንግ ወደ ውጭ አወጣ። ሌላ የማሰምት ሆኗል። ፋብሪጋስ ግን ሞር እውቅና የሚሰጠው በአርሰናል ወይስ በቼልሲ ክለብ ነው? ባንዴ በአርሰናል ኦኬ። ብዙ የተጫወተው እዛ ግን ከቼልሲ ጋር ዋንጫው ቫን ፐርሲስ በአርሰናል በዩናይትድ ነው በአርሰናል ቫን ፐርሲ እንዴት? ኧረ በአርሰናል ነው ሶፊ። አይ ዩናይትድ ስንት ዓመት ዋንጫ ስለወሰደ ነው እንጂ ዋንጫ ወሰደ አይደው። ግን የሚታወቀው እኮ ነው ታዲያ ቫን ፐርሲ ስትል ዩናይትድ ነው ይመጣል መጀመሪያ አምሮ ላይ። እኔ ደግሞ ቫን ፐርሲ ሲባል አርሰናል የሚመጣል ነው እንዴ? አርሰናል ነው። አርሰናል እንደ ከዳተኛ ነው የሚታስበው እሱ እንደ ከዳተኛ። አርሰናል አይወዱትም ባይዘው ቫን ፐርሲን ታውቃላችሁ። እሱማ እኮ ፋብሪጋስን የማይወዱትም አሁን ግራ መስመር ላይ ነው የሚሉት። ከፋብሪጋስ ይልቅ ቫን ፐርሲን ነው በጣም የፋብሪጋስ ለምን ፋብሪጋስ እኮ ወደ ቼልሲ ከመምጣቱ በፊት ባርሴሎና ሄዷል። ቀይ ካርድ ፎፋና አይ ቢጫ ካርድ ነበረው፣ በቀይ ካርድ ወጣ። የኤምሬትስ ጨዋታ ያመጣል። ቀጣይ ከአርሰናል ጋር ቀጣይ ከአርሰናል ጋር ፎፋና ከአርሰናል ጋር ጨዋታው የሚያመልጠው ይሆናል። ተከላካይ ክፍተት ይኖርባቸዋል ማለት ነው። ይሄ ራሱ ቀይ ነው፣ ራሱ ሬድ ካርድ ነው፣ ራሱ ቀይ ካርድ ነው። ፎፋና ቢቀርበት ቀይ ነው የራሱ ዋል ፕሮሰን ቅድም ያልከው ነገር ግርምሾ ወልቭስ አርሰናል እንዲህ ሰጥቶ ጊዜ ሰጥቶ ነው የገባበት እንዳልከው ይሄው ጎል ባለማስቆጠራቸው ምክንያት ጫና ውስጥ ሊገባ ነው። አሁን ቼልሲ ጎዶሎ ተጫዋች ሆኑ ጎዶሎ ሆኑ። አሁን ቼልሲ ሊከራከል ነው አንዷን ጎል ለማስጠበቅ። ሮሴኒዮ መዘገቡ ምንድነው የሚመዘግበው? ከዚህ ሶፊ ምንድነው የሚመዘግበው? ሮሴኒዮ ቹቻ ምንድነው የሚመዘግበው? አብራችሁ እየመዘገባችሁ ተነጋግራችሁ አሁን ያለው እንቅስቃሴውን ነው። አንድ ተጫዋች ጎሏል፣ ያንን ቦታ ለማጥበብ እያንዳንዱ ተጫዋች እንዳለበት። አይ ቢጫ ነው። እንደገና ምን አለ መሰለህ ቹቻ አሁን ለማረም እንደሚመች በምን አይነት እንቅስቃሴ በሁለተኛ ቢጫ ካርድ ወጥቷል። ትክክለኛ ውሳኔ ነው። ቀይ የወጣበትን መንገድ ትይዝና እርም ትሰጣለህ። ባይዘው በቀደም ግን የወልቭስ ተጫዋች በቀይ መውጣት አልነበረበትም። ትሮሳርድን አፍንጫውን እንዳልነበረ ያደረገው ዳኛው ልክ አይደለም። ሁለተኛ ቢጫ አይቶ መውጣት አልነበረበትም። በዚህ ሰዓት ላይ ኤድዋርድ ተሻጋሪ ኳስ አሁን ጫና ይፈጥራሉ በርኔዎች። ምንም ጥያቄ የለውም። የቁጥር ብልጫ ወስደዋል። ዳኛው ከአመት ከምናምን በኋላ ነው ወደ አርሰናል ፎፋና በቀይ ካርድ ወጥቷል። ፎፋና ከአርሰናል ጋር በሚደረገው ጨዋታ የሚያመልጠው ይሆናል። ግርምዬ ቼልሲ 5-3-1 ያደረገው ያው ኋላው 5 ሚዱን 3 አንድ ከፊት ተከላካይ ያስገባል። ቼልሲ ምንም አማራጭ የለውም። ተጫዋች ሊቀይር ነው። ባልታሰበ ሰዓት የሚመጣበት አደጋ ያሳዝናል በጣም። ቼልሲ በጣም የተከላካይ ችግር ያለበት ክለብ ነው። ፓልመር ወጣ፣ ኮል ፓልመር ተቀይሮ ወጣ። አዳራቢዮ ወደ ሜዳ ይገባል። ቶሲን ለመከላከል ኮል ፓልመር ደስተኛ አይደለም። ፓልመር በቅያሪው ትክክል ነው። ጉንጩን እየነፋ ነው። ኮል ፓልመር ምን ያርጋ? አሰልጣኙ መከላከል መጫወት ነው ያለበት። ቼልሲ ጎዶሎ ሊቨርፑልን አሸንፏል። ቼልሲ ጎዶሎን አርሰናል ነጥብ ወስዷል ስለሆነ እኮ ታዲያ ኮል ፓልመር ምንም ደስተኛ አይደለም። አድማጮቻችን ተቀይሮ እየወጣ ነው። የጨዋታው ከባድ ነው። ወረቀትም መዝግበው ሰጥቷቸዋል። እያጣጠፈ ነው። ቶሲን የተጻፈ ወረቀት አየህ፣ ሜዳ ሊገባ ነው። መለሰው ወረቀቱን መለሰው። ኮል ፓልመር ወጣ። ደስተኛ አይደለም ተቀይሮ ሲወጣ ፓልመር። ቶሲን አዳራቢዮ አረጋጓል። አረጋጉ ቀስ እናርገዋል። ፓልመር ተረጋጉ። ግርምዬ አያዋጣም። በአርቴታም አላዋጣም እንኳን ተረጋጉ። ችግር እየፈጠረ ነው። የአርቴታ የሌለ ነው። የአርቴታ እኮ እኔ የተቀለለውን ነገር እየፈታታ ነው። ኮል ፓልመር ተናዷል። በጣም ነው የተበሳጨው። አይ መበሳጨት አይገባው። ልክ ነው እንዴ መጫወት ነው ያለባቸው ጨዋታ። እኔ አንድ ነገር ልናገራ። እሺ እንካ በዚህ ማይክ ገዝዬ ምን ግራ ገባን እኮ እንደ ከበረዮ ጮኸ። እስኪ የኛውን ቹቻይ ምንድነው ሶፊ አንድ ተጫዋች ሲወጣብህ ምን ጊዜ የምታደርገው ከአጥቂ ትቀንስና ዲፌንስን ነው የምታጠነክረው። ይሄ ትክክለኛው ሎጂክ ነው። ስለዚህ ቢያጠቃ ከዚህ በፊት በ10 ልጅ አሸንፏል ብለን ዛሬ ቢያጠቃ ቼልሲ ትናንት ዛሬ ሊሆንለት አይችልም እና አሰልጣኙ ያየበት መንገድ ይኖራል። የዲፌንስ ቁጥሩን መጨመሩ ትክክል ነው ብዬ ነው የማምነው ሶፊ።
ዌስሊ ፎፋና ከኤምሬትስ ላይ ከአርሰናል ጋር በሚደረገው የቼልሲ ጨዋታ በሚቀጥለው ሳምንት አይገባም በቀይ ካርድ ምክንያት። ሶፊ እኔ እንደውም በዚህ ጨዋታ ላይ አንድሪ ሳንቶስን ቢያስወጣው እና አንድ አሪፍ ሚድፊልደር እሱ የተሻለ ነው እንጂ ማለት ነው። ከፓልመር ይልቅ ሳንቶስ መውጣት አለበት። ሳንቶስ እሱ ያስማማኛል። ስቲቭ ክራመስበር ላይ ቼልሲ ነጥብ ላለመጣል መታገል የሞት ሽረት ትግል ማድረግ ይኖርበታል። ግን አንድ ጎል ነው ልዩነቱ። የቁጥር ብልጫ በርንላይ ያለ አሁን በርንላይ አሸማቆ እየተጫወተ ነው። ሃኒባል መጅብሪ ኳሱን ለዋርድ ፕራውስ አራተኛው ደቂቃ ላይ ጆ ፔድሮ ባስቆጠረው ጎል ቼልሲ በርንላይን 1-0 እየመራ ነው። ሃምፍሪስ ለማስታወስ ያክል ዌስሊ ፎፋና የቼልሲው ተከላካይ በሁለት ቢጫ በቀይ ካርድ ከሜዳ ወጥቷል። ቼልሲ በጎደሎ ተጫዋች ነው። ክራመስበር ላይ ሉካስ ፔሬዝ ሃኒባል መጅብሪ ሶፊ ተሻጋሪ ኳስ አንቶኒ ሳንቶስ ሎረን የመታውን ኳስ ግብ ጠባቂው ይዞታል። ምን አልከኝ? ገዜ ቹቺ ሳንቶስ መውጣት ነበረበት ፓልመር ከሚወጣ ወይም ጆ ፔድሮ ከሁለት አንዱ ቢወጡ ይሻል ነበር። እሱ ያስማማኝ። እኔም እኮ እሱን ነው ያልኩት። ሎረን የመታውን ኳስ ግብ ጠባቂው ሳንቼዝ ይዞታል። አሁንም ሌላ ኳስ እንደገና ጫና እየፈጠሩባቸው ይገኛሉ። ቀይ መስመር ላይ ሎረን አስደናቂ ኳስ ወደ ጎል ሪጎሪ በፔናልቲ ጥያቄ እያቀረቡ ነው። ቻሎባ እጁን አጥፏል ወደ ኋላ። ሶፊ ነው ብቻ በእጅ ሲነካ ነው ያቻል። ልክ ነው። ወደ ኋላ ግን አጥፎታል። አሁንም እንደገና ሎረን ኳስ እየገባ ነው። ጫና እየፈጠሩባቸው ይገኛሉ በርንሌዎች። ፔሮኔቶ ኳሱን ለሪስ ጄምስ ለፔሮኔቶ። ሶፊ ፓልመር ኳሱን ይደብቅላቸው ለሱ ነው ያልኩት። ኳሱን ይደብቅ ነበር። ሪስ ጄምስ ጆ ፔድሮን ወይም ደግሞ የሳንቶስ መውጣት ያለበት ወደ ኋላ ኳስ ሮበርት ሳንቼዝ። ቼልሲ በጣም ጭንቀት ላይ ነው ያለው። በጎደሎ ተጫዋች ነው። ኮል ፓልመር ተቀይሮ ወጥቷል። ኮል ፓልመርን ሰለባ ያደረገው የዌስሊ ፎፋና ቀይ ካርድ ነው። ቶሲና ዳራቢዮ ነው ለመከላከል የገባው። ፓልመር ቢቆይ ግን የተሻለ ነው። በዘመናዊ እግር ኳስ ማጥቃት እንደ መከላከል ይቆጠራል። ኳስ መደበቅ ይችላል። ዋርድ ፕራውስ ግራ መስመር ላይ ሃኒባል መጅብሪ እንደገና አስደናቂ ኳስ ሰነጠቀ። ግራ መስመር ላይ ሉካስ ፔሬዝ ወጣ። ሉካስ ፔሬዝ ማን ነው? ኳሱን ክሮስ አረገ። እሱ ግን ቶሮ ማስታወቂያ ቦርድ ውስጥ ገባ ራሱ። ተረባርባ ወጡት። አመሰግናለሁ አላቸው። እንዴ ቢለቁት እኮ እንትን ላይ ነው የሚወርቁት። ተጫዋች ቅያሪ በርንሌይ አጥቂ ላይ ያስገባ እንግዲህ አሁን ብሩን ላርሰን ገብቷል። ብሩን ላርሰን ዲፌንስ ያጠናክር። ይሄ አጥቂ ትክክል ነው። የመልስ ምቱ ይሄ ነው። ቅድስቴ ወይኔ ፈራሁኝ ዛሬስ እያለች ነው። የቼልሲ ደጋፊ ነች። አትፍሪ። ጤና ወርቅ በእህቷ ስም የትክክለኛ መጠሪያ ደግሞ ቅድስት ከዱባይ። ቅድስቴ አትፍሪ፣ አይዞሽ። ቹቻ አትፍሪ እያለ ነው። ቅድስቴ ኳስ ነው፣ አይዞሽ። የቼልሲ ደጋፊ ነች። ቀንደኛ የቼልሲ ደጋፊ። አውቃለሁ። ኬክ በልቻለሁ እንዴ! እዚህ ስቱዲዮ ድረስ መጣ አክብራን እኮ ነው የመጣችው። ክበሪልን ቅድስቴ። አሁን ቀይ መስመር ላይ ብሩን ላርሰን ኤድዋርድስ ቸኮለ ይመታል። በነገራችን ላይ በጣም ጎበዝ ልጅ ነው። ታዲያ ይመታል። ወደ አደባባይ ነው እንዴ? ተመስገን ታረቀኝ ከሁመራ ተቀበል እያለ ነው። ቼልሲ ሁለት ተጫዋች እየቀየረ ነው። ሊያም ዴላፕ እና ጃሮል ሃቶ ተቀይረው ሊገቡ ነው። እነማን ነው የሚቀይረው? ፔድሮ ነው የሚወጣው። አንዱ ፔድሮና ሊያም ዴላፕ። ማሉጉስቶ ወጥቷል። ሃቶ ይገባል። ፔድሮ ይወጣል። ሊያም ዴላፕ ይገባል። ተመስገን ታረቀኝ ከሁመራ ተቀበል እያለ ይገኛል። የቼላው ደጋፊ ላይቭ ላይ የታሉ? ግጥም እየሰጡ ተቀበል የሚሉ አቻ እንኳን ብንወጣ ግጥም ስንደረድር አለን እንጂ ያርሴ ቆመን የምናድር ብሏል። የራሱን ያሞገሰው አይደል? መጀመሪያ ላይቭ ላይ የላችሁም የቼልሲ ደጋፊዎች የሚል ነው። ጆዋ ፔድሮ ያስቆጠረውን ጎል ነው እየተመለከትን የምንገኘው። ፔድሮ ኔቶ አይደለም፣ ጆዋ ፔድሮ ነው የተቀየረው። አድማጮቻችን ማሉ ጉስቶና ጆዋ ፔድሮ ሲወጡ ሊያም ዴላፕ እና ሃቶ ናቸው። ልክ ያልሆነ ቅያሬ ነው። አልተመቸኝም። ዴላፕ ሳንቶስ ለምንድን ነው የቆየው? ሳንቶስን ይዘውታል።
ነው ረጅም ኳስ አሁን በዚህ ሳላ ኤስቴቭ የቼልሲ ደጋፊዎች በጥንቃቄ የሚመለከቱት ጨዋታ ነው። አንድ ጎል ነው ልዩነቱ። አንድ ጎል አያስተማምንም። አርሰናልን ያየ በአንድ ጎል አይጫወትም። አንድ አይን ያለው ባፈር አይጫወትም እንደማለት ነው። ባይዘው አንድ ጎል ያለው አንድ አይን ያለው ባፈር አይጫወትም እንደሚባለው አንድ ጎል ብቻ ልዩነት ያለው አይጫወትም። ኤድዋርድ ሰው አሰናይ ኳስ ኤድዋርድስ ገባ አባርላይ ኤድዋርድስ አንበሳ ስራ ነው የሰራው። ቻሎባ አንበሳ ስራ ነው የሰራው። ግራ መስመር ላይ ጨዋታው በጣም አሪፍ ነው። ጨዋታው በጣም አሪፍ ሆኗል። ቼልሲ በጎደሎ ተጫዋች ነው። ጥፋት ሰራበት። አማላመጫውን ያላቀቀው አንድሬ ሳንቶስ አፉን ይዞ ወድቋል። አደመቀው። ዳኛው አይተውታል። አደመቀው። ንክኪ አለ ግን እንደ ሳንቶስ አደመቀው። አየው ጭራሽ ደረቱን እኮ ነው የነካው። ሳንቶስ ግን አደመቀው። እውነት አንድሬ ደመቁ ነው መባል ያለበት። አንድሬ ደመቁ መባል አለበት። እንደ ተጫዋች ልክ ነው። ግርምዬ ጎዶሎ ናቸው እንደ አድቫንቴጅን ተጠቅመው እንደገና ቁጥራቸውን ለማመጣጠን ጥሎት እኮ ሊሆን ይችላል። ግን አይቷል። አፉን ሳይነካው ደረቱን ነው ነክቶታል። ኦፍ ኮርስ ግን ቻሎባን ነው በዚህ አጋጣሚ ማድነቅ ያለብን። ቀደም ሲል አሁን ቻሎባ ረጅም ኳስ በዚህ ሰዓት ላይ ሃምፍሬስ ዳኛው እዚህ ጋር ቀይ ቆዳ እንትን አለባቸው። ቪትሊጎ ፍሌሚንግ ታል ጥንቾን እያፍታታ ነው። ምንድን ነው የሚሰራው? ቻሎባ ነው ካይሲዶ ቶሲን ወይም ቻሎባ ነው። አሁን በዛ ላይ ፔሮኔቶ ሰራው ሉካስ ፔሬዝ ኢስቴቭ አለ። ኢስቴቭንም ሰራው ፔሮኔቶ ሊያም ቴላፕ እንደገና ደጎ ሃቶ የመታው ኳስ ኢላማውን አላገኘም። ሃቶ ነው ማቶ ነው ግን ሁለቱም ማቶ ነው። አዎ ዳኛው ፊሽካ ነፉ። ቫር ላይ ነው። ረጅም ኳስ ቀይ ነው የኳስ ቶሲን እንደ መጨረሻ ሰው ቀይ ካርድ ጋር ቀይ ካርድ እንደ መጨረሻ ሰው ቶሲን አዳራቢው ቀይ ካርድ አሁን ገብቶ ቀይ ካርድ ከተረፈ እድለኛ ነው። ባይዘው የመጨረሻ ሰው ነው። ላስት ማን ነው? ምሮት ነው እንጂ ሬድ ካርድ ነው። የመጨረሻ ሰው ነው። ቅያሬውን ያያየና የተጫዋች ቅያሬ ጉልበተኞቹን እያስገቡ ነው። 83ኛው ደቂቃ ላይ ደርሰናል። አንቶኒ እየወጣ ነው። አንቶኒ ምንም አልሰራም ዛሬ ምንም። አሽሊ ባርንስ ሃምፍሪስ እና አንቶኒ ተቀይረው ወጥተዋል። ከበድ ያለ ነገር አለ አሁን ቅያሬው። አሽሊ ባርንስ እና ቹዋና ገብተዋል። ቹዋና በጣም ፈጣን ተጫዋች። ቪላ ግን እኮ እንትን ማን ነው በርንዳይ ጎል ከፈለገ ቹቻ ያንተ እኮ ሞክሽ የተገኘ እኮ ወልቭዝ ውስጥ እኮ ቻቹቻ ሶፊ ቹቻ አትላለች። ቻቹቻ ያው ሰው አይጥፋ። ቼልሲ ተርፏል። ቶሲን አዳራቢዮ በቀይ ካርድ መውጣት ነበረበት። የመጨረሻ ሰው ላስት ማን ነው። ጎል ስኮሪንግ ኦፖርቹኒቲን ከልክሏል። አሁን በዚህ ሰዓት ላይ ሳንቼዝ አስደናቂ ክሮስ በርንሌ ብሩኖ ላርሰን አስደናቂ ክሮስ አደረገ። እንደገና አሁንም እያሰቃዩአቸው ነው። ሎንግ ቦል እየተጫወቱ ነው። ይሄ ነው ለጎል መቅረብ ከፈለጉ ይሄንን ነው ማድረግ ያለባቸው። አሁንም ሊድስ አስቶን ቪላን 1-0 እየመራ ነው። ግርምዬ ብራይተንም ብሬንፎርድ 2-0 እየመራው ነው። እንግሊዝ ፕሪሚየር ሊግ በቃ ምንም ማገምቶ እንዴ ብሬንፎርድ አርሰናልን ያስጣለ ክለብ አሁን በብራይተን 2-0 እየተመራ ነው። በሜዳውም እኮ ነው። ማይገመት ነው። እንግሊዝ ፕሪሚየር ሊግ ማይገመት ነው ብሏል አንድ ቀልደኛ። እውነቱን እኮ ነው። አይገመትም። ብሩኖ ላርሰን አስደናቂ ክሮስ ነበር ያደረገው። ቼልሲ በጣም ስጋት ውስጥ ነው። አንድ ጎል አስተማማኝ አይደለም። በቁጥር ብልጫ ተወስዶበታል። በመልስ ምት ሳንቼዝ ጥሩ ኳስ ነው። ጃታ ነው ጎል ሊሆን የሚችል ኳስ ነበር። አማረ ጨዋታው ፎፋና ረጅም ኳስ ዌስሊ ፎፋና በቀይ ካርድ መውጣቱ ይታወሳል። ኢንዞ ብሩኖ ላርሰን ኳስ ወደ ውጭ ወጣ። ኤንጂ በቲክታክ ተቀበል እያለ ነው። እበላለው ብለሽ የኮሬሽን አምጥተሽ ዋንጫው ጋር ስትደርሽ ምን ነው ተንሸራተትሽ ብሏል። ነቆሪያ
ነቆራ ነው የመልሱ ሮራ ቼልሲ ሃቶ ሊወረውር ነው አበዛላ ሃኒባል መጅብሪ ኳስ እየመራ ይገኛል ቼልሲ ይሄንን ውጤት ካጣ አራተኛ ደረጃን ተመልሶ ሊያጣ ይችላል ስለዚህ ጥንቃቄ ማድረግ አለባቸው ቼልሲ የግድ ማሸነፍ ያለባቸው ጨዋታ ነው ከማንቸስተር ዩናይትድ አራተኛ ደረጃን የሚነጥቁበት ቀን ነው ዛሬ በርግጥ ማንቸስተር ዩናይትድ ቀሪ ጨዋታውን ሰኞ ምሽት ከኤቨርተን ጋር ሂል ዲክሰን ስቴዲየም ላይ የሚያከናውን ይሆናል አሁን ግራ መስመር ላይ አስፈሪ ነው ግን ለቼልሲ ኢስቴቭ ሪስ ጄምስ ወደ ጨዋታ የማዛመት ለቼልሲ አስፈሪ ነው አድማጮቻችን ግፋቢል 10 ደቂቃ ይኖራል አሁን 86ኛው ደቂቃ ነው 5-4 ቢጨመረው ውስጥ አረ ኳስ ግን ከባድ ነው ነው እየደጋገመው ነው አዎ ቶሲና ዳራቢው መጨረሻው ሰው ነው ጎቶን የጣለው አረ ካርድ ይገባል እንዴ ሬድ ካርድ እየደጋግሞ ያሳየ ነው የማንሳመት አሻጋሪ ኳስ አሁንም ሳንቼዝ ተቆጣጠረ ቼልሲ በጣም ጥንቃቄ የተሞላበት ጨዋታዎችን ማድረግ አለበት ሳንቼዝ ቼኮለ እሱ የመታው ኳስ ሃኒባል መጅብሪ የቀድሞ የማንቸስተር ዩናይትድ ተጫዋች ነው የቱኒዚያ ብሔራዊ ቡድን አባል ነው ሃኒባል መጅብሪ ጸጉሩን እያዘናፈለ ወደፊት ላመራ አሁን በዛ ላይ ዋርፕራውስ ኳሱን ይዞታል ዋርፕራውስ ለሃኒባል መጅብሪ ኳሱን ይዟል ሃኒባል መጅብሪ ቀይ መስመር ላይ ለኤድዋርድስ እንደገና ሌላ ኳስ ይዟል ኤድዋርድስ እየገባ ይገኛል ኤድዋርድስ ጥፋት ሰራበት ኢንዞ ካርድ ጥፋት ሰራበት ኢንዞ ለቸርኬ ነው አጫውተው ነው አይተዋል ለቸርኬ ስታይል ነው ኤድዋርድስ በጣም እርግጠኛ ነኝ በትላልቅ ክለቦች ራራ ሊገባ ይችላል ኤድዋርድስ ፈጣን ተጫዋች ነው ቸልሲ ቅያሬ ነው ቸልሲ ሌላ ቅያሬ ፔድሮ ኔቶ ተከላካይ ነው ያስገባው እየገባ እየወጣ ይገኛል ፔድሮ ኔቶ ሳንቶስንም መንካት አለበት ተከላካይ ፕሬዚደንት ማሜ ከልብ እናመሰግናለን ሌላ ኳስ ኔቶ ሪስ ጄምስ ተቀይረው ወጥተዋል ሳንቶስን ግን ያቆዩበት ምክንያት ምንድን ነው የፕሪሚየር ሊግ ኳስ ይዞ ይቆያል የመጀመሪያ ጨዋታ ለማድረግ አንድን ተጫዋች ቼልሲ እየቀየረ ይገባል አሁን ሪስ ጄምስ እየወጣ ነው ሳር ነው ግርሜ ማማዱ ሳር በሴኔጋል ብሔራዊ ቡድን የአፍሪካ ዋንጫ ነው የወሰደ ተጫዋች ሳር ገብቷል አቺምፖንግ ገብቷል ሳር የመጀመሪያ የፕሪሚየር ሊግ ጨዋታውን ያደረገው ዌራው እናመሰግናለን ክበርልን ፕሬዚደንት ማሜ ይልሃል ይሄ ነው ፕሬዚደንት ማሜ ከባድ ኳስ ነው ዋርድ ፕሮስ ነው የሚመጣው ግርሜ እንደ አይነት ኳስ ሰግድ እስማኤል እናመሰግናለን ክበሩልን ተሻጋሪ ኳስ ዋርድ ፕሮስ ከተውት ነበር አሽሊ ባርነስ ኦፍሳይድ ቸልሲ ጥንቃቄ ማድረግ ይኖርበታል ቼላው ዋርድ ፕሮስ አስደናቂ ክሮስ ነው ያደረገው ምን ነው ኦፍሳይድ ትከሻው አካባቢ ገብቷል አሽሊ ባርነስ የዚህ የእንትና ጭንቅላት አለ አሽሊ ባርነስ ቢገባ በቫሪታይ ነበር አሽሊ ባርነስ ጥሩ ኳስ ነበር የሞከረው የስልክ ድምጽ እየገባ እየሰማሁት ስለሆነ ነው በዚህ ሰዓት ላይ ሮሴኒዮ መምሪያ ያሰላለፉ ይገኛሉ 90ኛው ደቂቃ ሞልቷል አሁን ነፍስ ግቢ ነው እንደዚህ አይነት ቡድኖች ብዙ ጊዜ ውጤት አስጠብቀው መጨረሻ ሰዓት ላይ ዋጋ ይከፍሉና የማይነሱበት ሰዓት ላይ ይፈጠራል አርሰናል በወልቭዝ ነጥብ እንደጣለው አይነት ነገር አሽሊ ባርንስ ጥሩ ሙከራ ነበር ያደረገው አሁን በዚህ ላይ ቸልሲዎች ዋርፕራውስ ጥፋት ሃኒባል መጅብሪ አንድሬ ሳንቶስ ኢንዞን እየተከላከለ ይገኛል ተንኮል ታያል ቶሲን ኳሱን ተቀብሎ ላከው ወደዛ ቸልሲ ግን ቀይ በቀይ እንደው ዘንድሮ ምን ነው የጨዋታው ቀይ ትግስት የላቸው 6 ደቂቃ ተጫዋቹ ጠቅላላ 6 ደቂቃ ጨምሯል አድማጮቻችን
አሁን ባይዘው ያላስፈላጊ ጉልበት እያወጡ ነው ያሉ ልጆቹ በጣም ኢንዞ ፈርናንዴዝ ግራ መስመር ላይ ለሊያም ቴላፕ ለሃቶ ጆራል ሃቶ ለኢንዞ መጅብሪን አስነክቶ ኳስ ወደ ውጭ ወጣ። ኢንዞ ፈርናንዴዝ የፋሲል ከነማ ውጤት እንዴት ሆነ ብለው አድማጮች ጠይቀውናል። ፋሲል ከነማ በኢትዮጵያ ንግድ ባንክ 2-0 እየተመራ ነው። በዚህ ሰዓት ላይ አሁን ኳስ ዋራል ለሃኒባል መጅብሪ ሳንቼዝ ቢጫ ካርድ አይተዋል። ግብ ጠባቂው ሳንቼዝ ሃኒባል መጅብሪ ኳሱን ቀይ መስመር ላይ ለብሩን ላርሰን ኳስ መለሰ ለወርፕራውስ ቀይ መስመር ላይ እንደገና አስደናቂ ኳስ ቹዋና ኮርና ብሩኖ ላርሰን ሳንቶስ ኳሱን ወደ ውጭ ወጣ። የማዕዘን ምት አግኝተዋል። እችን ኳስ መጠንቀቅ አለባቸው ቼልሲዎች። አስፈሪ ኳስ ናት። ለዚህ ኳስ መቋጠር አለባቸው ቼልሲዎች። ሰው ነው ሩፍ እናመሰግናለን። ጠስቶ ቢላቸው ነገር ቢ 1-1 አደረገው 88ኛው ደቂቃ ላይ ታሚ አብርሃም አስቆጥሯል። 6 ደቂቃ 92ኛው ደቂቃ አሁን ተሻጋሪ ኳስ ዋርፕራውስ ከተቱት። አስፈሪ ነበር ብዬ ቀልቤ ነግሮኛል። በዚህ ሰዓት ላይ ከተቱት። በርን ላይ አገባ። አስፈሪ ነበር ብዬ ከአንደበቴ እያወጣው ቀልቤ ነግሮኛል። እውነት ለመናገር ጎል እንደሚሆን እየነገረኝ ነበር። አድማጮቻችን ጎል አስቆጠሩ። በርን ላይ 1-1 ፍሌሚንግ አገባው። ፍሌሚንግ ሚስቱ አርግዛለች ማለት ነው። አስረግዟል። ሆድ ውስጥ ይዞ አሳይቷል። ጎል አስቆጠሩ። 1 ጎል ሆነዋል። ይሄ ኳስ እንደዚህ አይነት ጨዋታ ብዙ ጊዜ ባለቀ ሰዓት ጎል የሚቆጠርበት ነው። በርን ላይ ጎል አስቆጥሮ 1 እኩል አደረገው። 1-1 ቡም ፍሌሚንግ ቡም በርን ላይ ጉር ሰሯቸው። አይታው ዋርፕራውስ የቅጣት ምት ኳሶች አሻማ አደገኛ የማዘመች ነው። ባይዘው በቀጥታ ፍሌሚንግ ወዘወዘው። አስደናቂ የግንባር ኳስ ሴት ፒስ ጎል ከተቱባቸው። በደንብ ላይ ፈጣሪያቸው በጣም ነው የመታው። ቦታ ላይ መጥቶ እንደገጨው ተመልከተው። ከዚህ እኮ ነው የተነሳው። አገቡት። ይሄ ኳስ አስፈሪ ነው እያልኩኝ ነበር። ባይዘው ግን የኤንዞ ማሬስካና የላያምሮ ሴኞር ልዩነት ያሳየን ጨዋታ ነው። ጨዋታ በነገራችን ላይ ዝም ብሎ በአንድ ለአንድ ውጤት ምናምን የምንገልጸው ብቻ ሳይሆን እርግጠኛ ነኝ ኤንዞ ማሬስካ ቢሆን ደፍሮ ይጫወቱ ነበር። ይሄን ጨዋታ እንዲህ አይነት የመከላከል ምናምን ሳቢ ውስጥ አይገቡም። ምክንያቱም ጎዶሎ ሆነው ሊቨርፑል ጋር ተጫውተው አይታችኋቸዋል ምን እንዳደረጉት ሊቨርፑል። አሁን አርሰናልን ሲያስጨንቁ አርሰናል በጎዶሎ አጫውተዋል። ግን የነበሩት ተጫዋቾች ባህሪ ያላቸው የማጥቃት ባህሪ። አሁን ምን ሊያደርግ ነው ሲዮን ፍሌሚንግ ነው ጎል ነው። አሁን በዚህ ሰዓት ላይ ኳስ ከታየ ከባድ ነው። አሽሊ ባርነስ ነውጠኛ ነው። አሽሊ ባርነስ ባይዘው እንደዚህ አይነት ሃኒባል መጅብሪ አንድሬ ሳንቶስ ሃቶ እየተከራከሩ ነው። 94ኛው ደቂቃ ከኳስ ውጭ ተማቷል። ተጫዋችን የሚገርም ቢጫ ካርድ ሰጡት። ሃቶ እንዳኛው እድለኛ ነው። ችግር ሲፈጠር እንደገና ልክ አይደለም እንዳለ ተከላካይ ይድረድራል። የመጀመሪያው ሰት ኮል ፓልመርን ማስወጣት። አንድሬ ሳንቶስ የሚባል ተጫዋች እያለ ፓልመርን ታስወጣለህ? ፓልመር ኳስ ይደብቅለት ነበር በጣም። አሰልጣኝ ግን ልዩነት የሚገርም ነው። ኤንዞ ማሬስካ እንደዚህ አይነት ስህተት አይሰራም። ቼልሲ 1 በርንሌይ 1 በእንግሊዝ ፕሪሚየር ሊግ ማንም ተገማች አይደለም። አድማጮቻችን በርንሌይ ወራጅ ቀጠና ውስጥ ያለ ነው፣ ግን ለሻምፒዮንስ ሊግ ቦታ የሚፋለመውን ቼልሲን ነጥብ ሊያስጥለው ተቃርቧል። ግራ መስመር ላይ አሁንም ሌላ ኳስ ኤድዋርድስ አመለጣቸው። ቼልሲ ተረፈ። ቼልሲ ኮርነር ሌላ የማዘመት አስፈሪ ተረፈ። ቼልሲ ኤድዋርድስ አስደናቂ ኳስ ደርሶት ነበር። ሞተበት። መጀመሪያ ቶሲን አዳራቢውን እንደምንም አወጣው። ራስ ነው ነው ግራውን እየፈለገ እኮ ቶሲን እንደምንም አወጣው። የማዘመት አሁንም ዋርፕራውስ አሁንም የማዘመት ስፔሻሊስት ነው። የቆመ ኳስ በጣም አደገኛ ነው ዋርፕራውስ። አሁንም ቼልሲ ፈጣሪ ይሁነው በጣም ከባድ ነው። ዋርፕራውስ ከሆነ በጣም አደገኛ የማዘመች ነው። ዋርፕራውስ የታወቀ ነው።
የታወቀ ነው። ከዚህ ቅጣት ምት የቆመ ኳስ ጠምዝዞ ነው ቁጭ የሚያደርገው። ከባድ ነው። አሁንም ሌላ ወርፖስ ተመልከት እንዴት እንደሚመታው ከተውት ነበር። አሁንም በጣም አደገኛ የማዕዘን ምት ነው። አሁንም ከተውት ነበር። ሁለተኛ ጎል ቼልሲ ተረፈ። ይመታዋል ወርፖስ ተረፈ ብቻ። ዋው 3 ነጥብ ሊወስድ ተቃርቦ ነበር። እነሱ አንድ በር ላይ ብሩን ላርሰን አመለጠው። አሁንም ቼልሲ ማኔጅመንት ያስፈልገዋል፣ መረጋጋት ያስፈልገዋል። ቼልሲ አሁንም ስኮት ፓርከር ቀና ብሎ አየ። ስኮት ፓርከር አሁንም ቼልሲ አሁን አንዷን ነጥብ እንዳያጣ መጠንቀቅ አለበት። መስራት ካለበት አሁን ለሌላ ጎል መሯሯጥ አይኖርበትም። ይሄንን ውጤት ለማስጠበቅ ነው መሯሯጥ ያለበት። የቁጥር ብልጫ ተወስዶበታል። ጫና እየተፈጠረበት ነው። ኢንዞ አሁን በዚህ ሰዓት ላይ ለሃቶ እንደገና ሊያም ቴላፕ ወደ ጎል ሹት አድርጎ አለቀ። ነፉት። ጨዋታው አለቀ። ተነፋ። አለቀ ጨዋታው 1-1። በጣም የሚያምር ሰከንድ ሃፍ። እሱም ቢላ ግርምዬስ በጣም የሚያምር ሰከንድ ሃፍ። ቼልሲ ከበርንላይ 1-1። ቼልሲ ነጥብ ጣለ። በጣም አንደኛ አራተኛ ደረጃን የሚረከብበትን እድሉ ነው ያበላሸው ቼልሲ። አሁንም ይረከባል እኮ ግን ችግሩ ማንቸስተር ማስፋት ነበረበት። አጋጣሚ መጠቀም ይችል ነበር። ቼልሲ በጆ ፔድሮ 4ኛ ደቂቃ፣ ፍሌሚንግ 93ኛው ደቂቃ የሙሉ ሰዓት ውጤት ቼልሲ 1 በርንላይ 1። ፍሌሚንግ እያነከሰ ይገኛል። ፍሌሚንግ ግርሜ አስቶን ቪላ ከሊድስ 1-1 ናቸው። አንድ ደቂቃ ነው የቀረው። ረዥም ኳስ ዶሚኒክ ካልቨርት-ሉዊን እንደገና አሁን በዚህ ሰዓት ላይ ማኬን ግድያ ነው። እንደገና ቅጣት ምት የመጨረሻ ዕድል ነው። አስቶን ቪላ ያሰጣር ግን ቼልሲ በ45 ነጥብ ከማንቸስተር ዩናይትድ ጋር እኩል ሆኗል። መጀመሪያ ስራ በእርግጥ 4ኛ ደረጃ ላይ ቼልሲ ተቀምጧል። ግን ድራማ 2 ነጥብ ጥሏል። ዛሬ ድራማ ቪላ ፓርክ ላይ ግርሜ ሸቶኛል። ሞርጋን አይገባም አለቀ። ሰዓት በዚህ ያልቃል። አለቀ። አንድ ላይ የፊሽካ ድምጽ ነው የሸተታሰፍ። አስቶን ቪላ ከሊድስ 1-1 ጨዋታው አለቀ። ብሬንፎርድ ከብራይተን ሌላው ጨዋታ ነው። አስቶን ቪላ በቃ 100% ከዋንጫ ወጣ ግርሜ። ያው ከዚህ በኋላ 100% እንኳን ሶፊያ አይታመንም ምን ሊፈጠር እንደሚችል እንዲያየን ምን የእንግሊዝ ፕሪሚየር ሊግ እንኳን መገመት ከባድ ነው። አሁን በርንላይ እስኪ ስታንፎርድ ብሪጅ ላይ ነው፣ ቼልሲ ሜዳ ላይ ነው። እንዴት ነጥብ ተጋርቶ ይወጣል ብለህ ታስባለህ? የሜዳ አድቫንቴጅ ይቀርኩ። አንድረባሮ እየተመራ ነው። ብሬንፎርድ ከብራይተን ሌላው ጨዋታ ነው። አሁንም ብራይተን 2-0 እየመራ ነው። 4 ደቂቃ ተጨምሯል። 2 ደቂቃ አልቋል። የብሬንፎርድ ደጋፊዎች ሜዳ ጥለው እየወጡ ነው። እንግሊዝ ፕሪሚየር ሊግ ተገማች መሆን አቅቶታል። ወልቭስ አርሰናልን ነጥብ አስጥሏል። በርንላይ ቼልሲ ነጥብ አስጥሏል። ብሬንፎርድ በብራይተን 2-0 እየተመራ ነው። ቢጫ ነው የለበሱት ብራይተኖች። ብራይተን የመልስ ሮሮ ለብሬንፎርድ ሆኗል። ከዚህ በኋላ ምንም አንድ ጎል እንኳን ቢያስቆጥር 2-1 ከመሸነፍ የሚተርፍ አይመስልም። ግን 2-0 እየተመራ ነው። አሁንም ብራይተን ረዥም ኳስ በግንባር ግብ ጠባቂው አወጣው። ቼልሲ እኮ ነጥብም ጥሎ ፎፋናንም ለቀጣዩ ጨዋታ አጥቶ ባሌባ ጥፋት ሰራበት። ካርሎስ ባሌባ የዳኛው ፊሽካ ብቻ ይጠበቃል። አድማጮቻችን ቼልሲ 45 ነጥብ በጎል ክፍያ ከማንቸስተር ዩናይትድ ተችሎ ነው 4ኛ ደረጃን የተረከበው። የቶፕ ፎር ትንቅንቁ ራሱ ከባድ ሆነ። በጣም ውጥረት። ፌልትማን ለመምታት እየተዘጋጀ ይገኛል። ቅጣት ምን ለብራይተን። ፌልትማን የተጨመረው ደቂቃ አልቋል። የዳኛው ፊሽካ ብቻ። ጨዋታው አለቀ።
አለቀ። ብራይተን ሆቭ አልቢዮን ብሬንፎርድን 2-0 አሸንፎታል። የዛሬ ውጤቶች አስቶን ቪላ ከሊድስ፣ ቼልሲ ከበርንሌይ 1-1፣ ብሬንፎርድ ከብራይተን 2-0 ብሬንፎርድን አሸንፎታል። ዌልቤክ ከሁለቱ አንዱን ያስቆጠረ ተጫዋች ነው ለብራይተንና ሆቭ አልቢዮን። ከሶስቱ ጨዋታ ይሄ ጨዋታ ብቻ ነው ሌሎቹ አቻ ነው ያለቁት። ብራይተን 2-0 በሆነ ውጤት በጎሜዝ እና በዌልቤክ አማካኝነት አሸንፎ ወጥቷል።